ምን ለብሳችኋል? የጌታ ጸጋና ሰላም ከናንተ ጋር ይሁን። እንዴት ናችሁ? ዛሬ ለበሳችሁት ነገር የናንተ ማንነት አይደለም። ዮሴፍ ከአባቱ ቤት ወጥቶ ለወንድሞቹ መብል ሊያደርስ በሄደበት ስፍራ ጌጠኛ ልብሱ ወለቀ። የባርነት ልብስ ለበሰ። በጲጢፋራ ቤት የለበሰው ያ የባርነት ልብስ በዝሙት ክስ ወለቀ። የእስረኛ ልብስ ለበሰ። በዚያው በእስረኝነት ልብሱ አልቀረም። ደግሞ ሌላ የማዕረግ ልብስ መጣና አቻኩለው አለበሱት። ዮሴፍ በስልጣን ላይ ወጣ። ምንድነው የለበሳችሁት ልብስ ዛሬ? የአባቱ ቤት መልካም ልብስ፣ የጲጢፋራ ቤት የባርነት ልብስ፣ የወህኒ ቤት የክስ ልብስ ዮሴፍን እንደማይወክለው አሁን እናንተ የለበሳችሁት ልብስ እናንተን አይወክልም። በስተመጨረሻ እግዚአብሔር በልጅነቱ በራእይ ያሳየውን ያንን የንግስና ልብስ እንደለበሰ ዛሬ የለበሳችሁት የትኛውም የውርደት ልብስ፣ የሐዘን ልብስ፣ ያለመከናወን ልብስ፣ ያለመሳካት ልብስ፣ በክስ የመቆም ልብስ፣ ያለ ማንነታችሁ የተሰጠ ልብስ ቢሆን እንኳን እግዚአብሔር የተናገረላችሁ ያንን የከፍታ ልብስ መልበሳችሁ አይቀሬ ነው። ሻሎም